እንደገና በአዲስ ቪዲዮ ተመልሰናል ማለት ነው። ዛሬ አንድ ጥያቄ ያለኝ ለእናንተ ለ30 ሰብስክራይበሮቼ እባካችሁ የመጀመሪያው ሰብስክራይብ አድርጉ። ይሄንን የተለያየ የሪል ስቴት መረጃ እንዲደርሳችሁ እዚህ ቻናል ላይ ሰብስክራይብ አድርጉ ማለት ነው። ይሄ ማስጠንቀቂያ ነው። ላይክ ይሄ ዲማንድ ነው። ኤኒዌይስ ጥያቄው ምንድነው? ሌክዠሪ እና ስታንዳርድ አፓርትመንት ምን ይለየዋል? ይሄንን ኮሜንት ሴክሽን ላይ አስቀምጡልኝ ለ30 ሰብስክራይብ አሊያም ደግሞ ለሌላ ቪዲዮዎች ማለት ነው። ኤኒዌይስ ዛሬ ደግሞ እንደገና በአዲስ ቪዲዮ ተመልሻለሁ። እዚሁ እንግዲህ ቦሌ ቡልቡላ ላይ እንደነገርኳችሁ ኮምፓውንድ አፓርትመንት እየሸጥን ነው። እዚህ ኮምፓውንድ አፓርትመንት ላይ አሪፍ የሆነ ኦፈር ይዘን መተናል ማለት ነው። እዚህም ላይ እንግዲህ ለሁለት መኝታ 105 ካሬ ሲሆን ጠቅላላ ዋጋው 13.2 ሚሊዮን ብር እንዲሁም 123 ካሬ ባለ 3 መኝታው በ15.4 ሚሊዮን ብር እየሸጥን ነው። ቅድመ ክፍያ ከእናንተ የሚጠብቀው 30% ነው። ቀሪው ደግሞ በአንድ አመት ጊዜ በተመቻቸው ሁኔታ የምትከፍሉበት ሁኔታ ተመቻችቷል ማለት ነው። ሌላኛው ደግሞ ቪላ ቤታችን ነው። አንድ ቪላ ቤት ናት የቀረችን። እሷ ቪላ ቤት እንግዲህ ቦሌ ቡልቡላ ላይ 370 ካሬ ሜትር ላይ አርፎ እንደገና 60 ሺህ ካሬ ሜትር ላይ ያለ ኮምፓውንድ መንደር ላይ ያረፈ ነው ማለት ነው። ሁለት አድቫንቴጅ። ኤኒዌይስ ጠቅላላ ዋጋው 70 ሚሊዮን ብር ነው። የምትረከቡት ወዲያው ነው። ሌላኛው ነገር ይሄንን አስተውሉ፣ ሰሚ ፊኒሽድ ነው። አሁንም አስተውሉ እና ሰብስክራይብ አድርጉ። ሌላኛው ነገር ደግሞ አፓርታማ ቤቶቹ ፉሊ ፊኒሽድ ናቸው። ለበለጠ መረጃ እዚሁ ታች ባለው ቁጥር ይደውሉልኝ። ሰብስክራይብ ማድረግ እንዳይረሳ። በቃ ሰብስክራይብ አድርጉ። ኤኒዌይስ መልካም ቀን።